ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ቅዱሳን በእግዚአብሔር ምሕረትና ቸርነት ዛሬን ማለዳ ጌታ ስለሰጠን ጌታችን እጅግ አድርገን እናመሰግናለን። ዓለማችን ዛሬ በብዙ ነገር ትታወቃለች። የረሃብ ጉዳይ፣ ጦርነት፣ የኢኮኖሚ ድቀት፣ ግሽፈት፣ ስራ አጥነት፣ በአንጻራዊነት ደግሞ ስንፍና፣ ድካም ዓለምን በከፍተኛ ሁከት ውስጥ ጥሏታል። ብዙ ሰዎች እረፍትን፣ ውስጣዊ መንፈሳዊ እረፍት ሊያገኙ አልቻሉም። ስለዚህ ከዚህ ሁከትና ተስፋ መቁረጥ ለማምለጥና በእውነተኛ ሰላም ውስጥ ተሞልተን ለመኖር መጽሐፍ ቅዱስ ምን ያስተምራል? ጌታችን በምድር ላይ በነበረ ጊዜ ለሐዋርያቶች ሲታወኩ ለነበሩ ሐዋርያቶች እንዳይታወኩ ከተናገረው ከመጽሐፍ ቅዱስ አንዱን ክፍል በጋራ እናነባለን። ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ያለውን ክፍል በጋራ እናነባለን። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ወደሚሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ። ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁንም ጀምራችሁ ታውቁታላችሁ፣ አይታችሁትማል። እንጸልይ። ጌታችንና አምላካችን ሆይ በጌታችን በኢየሱስ ክርስቶስ ስም ስለዚህ ማለዳ እናመሰግናለን። ስለሰጠን መልካም ጊዜ ተመስገን። እግዚአብሔር ሆይ ትላንትና ምሽት ጌታን አመስግነን አልጋችን ላይ እረፍት ባረገን ጊዜ ምሕረቲ ቢያልቅ ኖሮ አንነሳም ነበር። ማለዳ አዲስ በሆነው ምሕረቲ አማካኝነት ዛሬን ደግሞ ማለዳ ስላገኘን ክብር ለስሜ ይሁን። እግዚአብሔር ሆይ በዚህ ቃል ለልባችን ተናገረን። የትኛውም የአመፃ ምስጢር በስሜ ስልጣን ይፍረስ። ስለምትረዳን ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቶቹ ልባችሁ አይታወክ የሚለውን ሐሳብ በሚናገርበት ወቅት ደቀ መዛሙርቶችን ምንድነው ያወካቸው? 3 መሰረታዊ ጉዳዮችን ምዕራፍ 13 እናገኛለን። የመጀመሪያው ከነሱ ጋር ለ3 ዓመታት ተኩል ያህል አብሮ የቆየ፣ አብሮ የበላ፣ አብሮ የጠጣ፣ ያስተማራቸው፣ የመከራቸው፣ ያሰለጠናቸው፣ አቅጣጫን ያሳያቸው ጌታቸው ኢየሱስ ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ ይላል። ኢየሱስ ሊለይ ነው፣ እኔ እሄዳለሁ የሚል ሐሳብ ለደቀ መዛሙርቶቹ እንግዳ ነበር። ልባቸው ብዥታ የሚፈጥር ልባቸው እንዲታወቅ አደረገ። ሌላም ነገር ኢየሱስ ተናግሮ ነበር። ከእናንተ አንዱ እኔን አሳልፎ ይሰጠኛል። ደቀ መዛሙርቶች ፈጽሞ ይህንን አልጠበቁም። እንዲህ አይነት ክስተት እንደሚከሰትም ተስፋ አላሉ። ስለዚህ እርስ በርስ ይጠያየቁ ነበር። ማን ነው አሳልፎ የሚሰጠው? እኔ ነኝን? እኔ ይሆነንን? እሱ ይሆነን? እርስ በርስ ሲጠያየቁ ነበር። በመቀጠልም ጌታችን ደግሞ አንድ ሌላ ነገር ተናገረ። ጴጥሮስ በደቀ መዛሙርቶች መካከል ሁል ጊዜ እነሱን በማስተባበር አፍቅሮ አያቸው በመሆን ይታወቅ ነበር። ጴጥሮስን ኢየሱስ እንዲህ አለው፣ እውነት እውነት እልሃለሁ ዶሮ እስክጮህ ድረስ 3 ጊዜ ትክደኛለህ አለው። ጴጥሮስን የመሰለ ፈጣኑ ሰውዬ፣ ታማኙ ሰውዬ፣ ሁሉን የሚያውቅ ሰውዬ
ፊት ለፊት መሪያቸው የሆነ ጴጥሮስ እንዲህ አይነት ንግግር ከጌታ ኢየሱስ እንደሚመጣለት አልጠበቀም። ይሄ ብቻ ሳይሆን ጌታና መምህር የተባለው አምላካቸው ጌታቸው ወርዶ ዝቅ ብሎ የደቀ መዛሙርቶችን እግር ማበሻ ፎጣ በወገቡ አስሮ እግራቸውን ማጠብ ጀመረ። አንተ ጌታና መምህር ነህ፣ እንዴት እንደዚህ አይነት ነገር ታደርጋለህ? በሚል ሐሳብ ልባቸው ታውኮ ተረብሾ ነበር። በዚህ ምክንያት ነው ገና ሲናገር ጌታችን ምዕራፍ 14 ቁጥር 1 ልባችሁ አይታወክም። እኔም ከዚህኛው 14ኛው ምዕራፍ የሚሰጣችሁ የመልእክቴ ዋና ሐሳብ ልባችሁ አይታወክ የሚል ነው። አይፍራ፣ አይጨነቅ፣ ግራ አትጋቡ። ልባቸው እንዳይታወቅ ጌታችን ለደቀ መዛሙርቶቹ የሰጠው ምላሽ ምን ነበር? እነዚህን ነገሮች እናያለን። ልባችሁ አይታወክ። ዛሬም ይህንን የእግዚአብሔርን መልእክት የምትሰሙ የእግዚአብሔር ሰዎች፣ ሕፃናት፣ አዋቂዎች፣ ትላልቆች፣ ትናንሾች፣ የተማራችሁ ምሁራን፣ ነጋዴዎች፣ ባለሀብቶች፣ የፖለቲካ መሪዎች፣ የሀገር መሪዎች፣ በልብ መታወክ ውስጥ ያላችሁ ልባችሁ አይታወክ፣ አይፍራ። ለምን? አንደኛው አስተማማኝ ጌታ አለ። እንደዚህ ያለ ኢየሱስ በእኔ እመኑ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ አላቸው። አስተማማኝ፣ እኔ ማለት የሚችል እኔ ነኝ ማለት የሚችል በአውሎ ነፋስ መካከል እኔ ነኝ ማለት የሚችል በወጀብ መካከል እኔ ነኝ ማለት የሚችል በማንኛውም ሽብር ጉዳይ ውስጥ ራስን በመተማመን እኔ አለው ማለት የሚችል አስተማማኝ ጌታ ስላላችሁ ልባችሁ አይታወክ፣ አይፍራ፣ አይጨነቅ። ሁለተኛው ለምንድን ነው የደቀ መዛሙርቶች ልብ መታወክ የሌለበት? ሁለተኛው ኢየሱስ ቁጥር 2 በአባቴ ቤት ብዙ መኖሪያ አለ፣ እንዲህ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ልባችሁ የማይታወክበት ሁለተኛ ምክንያት ጌታ ባለበት ለዘላለም እንኖራለን። ምድራዊ ድንኳን ይፈርሳል፣ የምድር ነገር ያልፋል። ምንፍጨረጨርበት፣ ምንደክምበት፣ ምንኳትንበት፣ ምንሮጥበት እነዚህ ጉዳዮች ሁሉ አላፊ ናቸው። ጌታችን ለደቀ መዛሙርቶቹ እኔ ባለሁበት እናንተም ትሆናላችሁ፣ ለዚህ ስፍራ አዘጋጅላችሁ ይሄዳሉ። በእኔ መሄድ አትሸበሩ፣ አትናወጡ፣ ግራ አትጋቡ፣ ግራ ይበላችሁ፣ አትደነባበሩ፣ አትደነጋገጡ። ምክንያቱም አትደንግጡ፣ እኔ ባለሁበት እናንተም ስለምትሆኑ ስፍራ አዘጋጅላችኋለሁ አላቸው። ሶስተኛ ደቀ መዛሙርቶች እንዳይታወቅ ጌታችን የመለሰለት ምላሽ ሶስተኛው ዳግመኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ሶስተኛው ምክንያት ጌታችን ዳግም ይመጣል። የአማኞች የክብር ተስፋ፣ የክርስቲያኖች የክብር ተስፋ፣ አወር ፋይናል ደስተኒ፣ የዘላለም ተስፋ፣ በምድራዊ ኑሮ ሲያልቅ ለዘላለም የምንኖርበት የሰማይ መንግስት አለ። ጌታችን ይመጣል። ቤተ ክርስቲያንም በደመና ትነጠቃለች፣ በአየር እንቀበለዋለን። 7 ዓመት በደመና እንቆያለን። ጌታችን ዳግም ስመጣ ምድር ጦርነትን አስከትታ ትጠብቃለች። በአፍ ውስጥ ንፋስ ያጠፋል። 1000 ዓመት በዚህ ምድር እንኖራለን። ከዚያ በኋላ ወደ ዘላለም ሕይወት እንገባለን። ጌታችን ዳግም ስለሚመጣ አንታወቅ። አራተኛ ለምንድን ነው ደቀ መዛሙርቶች መታወክ የሌለባቸው? መንገዱ ራሱ ኢየሱስ ስለሆነ። እኔ መንገድ፣ ሕይወት፣ እውነትም ነኝ፣ ከእኔ በቀር ወደ አብ የሚመጣ የለም። ስለዚህ መንገዱን ታውቃላችሁ፣ አትረበሹ። እኔ ወደሚሄድበት እናንተም እንድትመጡ እኔ ራሴ መንገድ ነኝ፣ ሕይወት ነኝ። ወደ አብ የሚያደርስ ብቸኛው መንገድ እኔ ነኝ።
የተለያዩ ሃይማኖቶች አይደሉም። ወደ አብ የመድረሻ መንገድ መዳረሻ መንገዳችን ኢየሱስ ነው። በሚያውከን ነገር አይደለም የዘላለም ድነት የምናገኝበት መንገድ ብቻ ሳይሆን በማንኛውም ማለፍ ባልቻልንባቸው ጉዳዮች መንገዱ ኢየሱስ ነው። ሌላው ጌታችን ኢየሱስ ለደቀ መዛሙርቶች የተናገረው አጽናኝ መንፈስ አላችሁ፣ እውነት እውነት እላችኋለሁ አላቸው። በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል። እኔ ወደ አብ እሄዳለሁ፣ አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ ይልና ቁጥር 16 ላይ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። የሚያጽናና ልክ ጌታችን ኢየሱስ ክርስቶስ እንዳጽናናቸው፣ እንደመራቸው፣ አቅጣጫ እንዳሳያቸው ሌላ አጽናኝ መንፈስ ቅዱስ በውስጣችሁ የሚኖር የሚያግዛችሁ እሱ መንፈስ አጽናኝ ይሰጣችኋል። አትታወኩ። ያጽናናችኋል፣ ይመራችኋል፣ ይደግፋችኋል። ከእኔ የተቀበለውን ሁሉ ያስተምራችኋል፣ ወደ እውነት ሁሉ ይመራችኋል። አትታወኩ። የእኔ መለየት አያውኳችሁ። ምክንያቱም ሌላ አጽናኝ ይሰጣችኋል። ዓለም የማያውቀው እናንተ ግን የምታውቁት፣ ዓለም የማይረዳው እናንተ ግን የምትረዱትን መንፈስ ቅዱስ የሆነውን አጽናኝ ይሰጣችኋል። የመጨረሻ ለምንድን ነው ደቀ መዛሙርቶች መታወክ የሌለባቸው? አንደኛ አስተማማኝ ጌታ ስላለ፣ ሁለተኛ ጌታችን በሚኖርበት ቦታ ከሱ ጋር ለዘላለም እንድንኖር ስፍራ እየተዘጋጀልን ስለሆነ፣ ሶስተኛ ጌታችን ዳግም ይመጣል ይወስደናል። አራተኛ ቀጥተኛ ወደ አብ የሚያደርስ ብቸኛው መንገድ ኢየሱስ ራሱ ስለሆነ፣ አምስተኛ ሁል ጊዜ የሚያጽናናን መንፈስ ቅዱስ ዘውትር ከኛ ጋር ስላለ፣ ስድስተኛና የመጨረሻ ምንድነው ጌታችን ያለው? ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የሚሰጣችሁ ሰላም ዓለም እንደሚሰጠው አይደለም። ልባችሁ አይታወክ፣ አይፍራ አላቸው። ሰላም አለን። የማይወሰድ፣ የማይዘረፍ፣ የማይሰረቅ፣ ሌባ ማይሰርቀው። በመከራ ውስጥ ብናልፍ ሰላም አለን። ብንራብ፣ ብንጠማ፣ ብንታወክ ሰላም አለን። ስለዚህ ልባችን አይታወክ። ዛሬ እግዚአብሔርን ቃል የምትሰሙ ቅዱሳን ልባችሁ አይታወክ። አስተማማኝ ጌታ አለ። የማይወድቅ የማይሰበር ዘላለማዊ የሆነ በየስፍራ ያላችሁ ቅዱሳን በዓለም ዙሪያ የምትገኙ በማንኛውም ስፍራ የምትገኙ ልባችሁ በሁከት ውስጥ የሥጋ ወገን ወዳጅ በመለየት ባልን በማጣት ሚስትን በማጣት ልጆችን በማጣት በተለያዩ መከራ ውስጥ የምታልፉ ልባችሁ በሁከት ውስጥ በጭንቀት ውስጥ በፍርሃት ውስጥ ያለባችሁ በሙሉ ልባችሁ አይታወቅ፣ አይፍራ። ለምን? አስተማማኝ ጌታ አላችሁ። እኔ ነኝ ማለት የሚችል በራስ የሚተማመን የማይወድቅ ዘላለማዊ። ልባችሁ አይታወቅ። ለምን? ጌታችን ባለበት በሰማይ መኖሪያ ለዘላለም የምንኖርበት ቦታ ስፍራ እየተዘጋጀልን ነው። ይሄ ምድራዊ ድንኳን ሲያልፍ ሲፈርስ ሲቀር ሟች የሆነው ሰውነታችን በበሽታ በችግር በተለያዩ ማዕት ጉዳዮች ሚያልፍ ደካማው ሰውነታችን ሲያልፍ ከጌታችን ጋር ለዘላለም የምንኖርበት እሱ ባለበት ከሱ ጋር የምንኖርበት መኖሪያ ነው። ልባችን አይታወቅ። ጌታችን ዳግም ይመጣል፣ ይወስደናል። ያመጣጡ መንገድ ሁለት አይነት ሊሆን ይችላል። አንዳንድ ጊዜ ቅዱሳን ወንድሞች እህቶች ጌታ ስጠራቸው ይሄዳሉ። ሌላ ደግሞ ከጫፍ እስከ ጫፍ መላእክቶች መለከት ነፍተው ዓለም ሁሉ በከባድ ሁኔታ ከላይ ስመጣ በመላእክት አጀብ የምንቀበልበት ዳግም ምጽአት አለ። ሌላው መንገዱ ኢየሱስ ነው። ለማንኛውም ጉዳይ ኢየሱስ መንገዳችን ነው። ለድነት ጉዳይ ኢየሱስ መንገዳችን ነው። ለችግራችን ኢየሱስ መንገዳችን ነው።
ለሚያስጨንቀን ጉዳይ ኢየሱስ መንገዳችን ነው፣ እናልፈዋለን። እሱ እውነታችን ነው፣ እሱ እውነት ነው፣ እሱ ሕይወት ነው። ብንሞት በሕይወት ሊያኖርን ይችላል። መንገድ ብናጣ መንገድ ሊሰጠን ይችላል። ኢየሱስ መንገዳችን ነው። ሌላ ዘውትር የሚያጽናናን መንፈስ ቅዱስ አለ። ዘውትር የሚረዳን መንፈስ ቅዱስ አለ። የሚያግዘን አይዞ ባይ እንደ ጓደኛ የሚመክረን ወደ እውነት ሁሉ የሚመራን ብቸኝነታችን እንዳያጠቃን የሚያጽናናን የሚያበረታታን መንፈስ ቅዱስ አለ። ሌላ የማይወሰድ የማይሰረቅ ሰላም አለ። በሽብር መካከል የሚያስመሰግነን፣ በኃይለኛ አውሎ ንፋስ መካከል የሚያዘምረን የማይወሰድ የማይሰረቅ ሰላም አለ። ስለዚህ ሐሳቤን ሳጠቃልል ልቢ አይፍራ፣ ልብሽ አይውደቅ፣ ልባችሁ አይታወክ፣ ልባችሁ አይፍራ። በእግዚአብሔር እመኑ፣ በጌታችን እመኑ። እሱ ሕይወታችን ነው፣ እሱ ተስፋችን ነው። እናመስግን። ጌታችን ሆይ ስለዚህ መልካም ጊዜ ተመስገን። ይህ የእግዚአብሔር ቃል የሰዎችን ሕይወት በመስራት የታወቀ በብዙ ችግር ላሉ ሰዎች ሁሉ ደርሰ እንድታበረታቸው እንድታጸናቸው እለምናለሁ። ክብር ለስም ይሁን በጌታችን በኢየሱስ ክርስቶስ ስም።